የቻናሌ ቤተሰቦች እንደምን ከረማችሁ? ዛሬም እንደተለመደው አዲስ ስራ ይዤ መጥቻለሁኝ። እስከ ፕሮግራም መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ዛሬ ትኩረት የምናደርገው በህፃናት ላይ የሚከሰት የደም ማነስ ምንድነው፣ እንዲሁም ምልክቶቹስ ሊታከም ይችላሉ የሚለውን ሙሉን እንመለከታለን ማለት ነው። መጀመሪያ በህፃናት ላይ የሚከሰት የደም ማነስ ምንድነው የሚለውን እንመልከት። የህፃናት የደም ማነስ ማለት የልጆች ሰውነት ኦክሲጅንን ወደ ተለያዩ የሰውነት ክፍሎችና ህብረ ህዋሳት ለማድረስ የሚያስችል በቂ ቀይ የደም ሴሎች ወይም ሄሞግሎቢን ከሌለው የሚከሰት የተለመደ የጤና እክል ነው። ሄሞግሎቢን ቀይ የደም ሴሎች ውስጥ የሚገኝ ኦክሲጅንን ይዞ የሚጓጓዝና ለሰውነት ክፍሎች የሚያከፋፍል ወሳኝ ፕሮቲን ነው። በቂ ሄሞግሎቢን ከሌለ ልጆች የድካም ስሜት ሊሰማቸው፣ ሊዝሉ ወይም በትክክል ላያድጉና ላይዳብሩ ይችላሉ። ታዲያ አሁን የሚነሳው ጥያቄ የደም ማነስ በምን ምክንያት ይከሰታል? በህፃናት ላይ የሚከሰት የደም ማነስ በተለያዩ ምክንያቶች ሊከሰት ይችላል። አንደኛው በጣም የተለመደው የአይረን ወይም የብረት እጥረት ሊሆን ይችላል። ይህ በዋነኝነት እንደ ስጋ፣ ጥራጥሬ እና ቅጠላማ አትክልቶች ያሉ በቂ አይረን የያዙ ምግቦችን አለመመገብ ነው። ሁለተኛው ደግሞ ሌሎች መንስኤዎች እንደ ስር የሰደዱ ኢንፌክሽኖች፣ በዘር የሚተላለፉ የደም ችግሮች የደም ማነስን ጨምሮ ማለት ነው። እንዲሁም የቫይታሚን እጥረት እንደ ፎሌት እና ቫይታሚን B12 ናቸው ማለት ነው። የነዚህ እጥረቶችም ይህን ችግር ሊያመጣ ይችላል። ሌላው አሁን ደግሞ የሚነሳው ጥያቄ የደም ማነስ ምልክቶች ምንድን ናቸው? የህፃናት የደም ማነስ ዋና ዋና ምልክቶች አሉት። አንደኛው የቆዳ መገርጣት፣ በተለይ ደግሞ በከንፈር እና በጥፍር አካባቢ፣ ያልተለመደ ድካም ወይም የሰውነት መዛል፣ ንዴት ወይ ደግሞ በቀላሉ መበሳጨት፣ ማዞር፣ የልብ ምት መጨመር፣ የትንፋሽ ማጠር፣ መፍዘዝ፣ የእድገት መዘግየትና የመማር ችግር። ሌላው በመጨረሻ ደግሞ በረዶን ወይም አፈርን የመሳሰሉ ያልተለመዱ ነገሮችን መመገብ መፈለግ። አንዳንድ ጊዜ ደግሞ ህፃናት ግልጽ ምልክት ላያሳዩ ይችላሉ። ለዚህ ነው መደበኛ የጤና የደም ምርመራ ማድረግ ቀድሞ ለማወቅ በጣም ጠቃሚ ሆነው ማለት ነው። ስለዚህ ልጆችን ይህ ስሜት ሳይኖራቸውም ቀድሞ ምርመራ ማድረጋቸው ችግሮችን ቀድሞ ለማወቅ ያስችላል ማለት ነው። በመጨረሻ የምንመለከተው ደግሞ የደም ማነስ እንዴት መከላከልና ማከም እንችላለን። ህክምና ያልተደረገለት የደም ማነስ የህፃኑን አካላዊ እድገት፣ የአይምሮ እድገትና የበሽታ መከላከል ስርዓት ላይ ተጽዕኖ በማሳደር ለተለያዩ ኢንፌክሽኖች ሊያጋልጥ ይችላል። ይህ የደም ማነስ ጤናማ አመጋገብ በመከተል አስፈላጊ ሲሆን ደግሞ የአይረን ስፕሊመንቶችን በመውሰድና ትክክለኛ የህክምና ክትትል በማድረግ መከላከልና መቆጣጠር ይቻላል። ስለዚህ ወላጆች በአይረን በቫይታሚኖችና በማዕድናት የበለጸጉ ምግቦችን ለልጆች ማቅረብና ልጆች ላይ የድካም ስሜት ወይም የእድገት መዘግየት ምልክቶች ካሉ ህክምና ማማከር በጣም አስፈላጊ ነው ማለት። ህፃናት ጤናማ፣ ንቁና ጠንካራ ሆነው እንዲያድጉ ችግራቸውን ቀድሞ ማወቅና ማከም በጣም አስፈላጊ ነው ማለት ነው። ውድ የቻናሌ ቤተሰቦች ዛሬ ትኩረት ያደረግነው ህፃናት ላይ ነው ማለት ነው። ስለዚህ ይሄን በህፃናት ላይ ሊከሰት የሚችለውን የደም ማነስ አስቀድሞ ምርመራ በማድረግ በማወቅ ተፈጥሯዊ የሆኑ ብዙ ደም ማነስን ሊተኩ የሚችሉ አመጋገቦች ስላሉ እነዛን በማድረግም ልጆቻችንን ጥሩ ጤንነት እንዲኖራቸው ማድረግ ይቻላል ማለት ነው። እንዲሁም ደግሞ የደም ማነሱ ከተከሰተ ደግሞ ወደ ህክምና በመውሰድ እንዲረዱ ማድረግ ይቻላል ማለት ነው። በቀጣይም እንዲሁ ለእናንተ ይጠቅማል ያልኩትን ነገር ይዤ እመጣለሁ። እናንተም እንድሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ባላችሁበት ሰላም ሁኑልኝ። ባይ ባይ።